ያን ያወሰና ኩኩሉ እንዳልተጫወትንበት እዚህ ቦታ አሁን የሌባና የሽፍታ መናሪያው መፍትሄ እንኳን የሚሰጠን አጣን እኮ። እውነት ነው። አታይሜን ችግኝ እንዴት እንደሚያምር በልጅነታችን ፈንድቀን ተጫውተን እንዳላደግንበት አሁን እኮ ተማሪ እንኳን ላጥና ቢል እኮ ማጥናት ማይችልበት ጊዜ እኮ ነው። አሁን ይሄ ቦታ እንዴት እንደተበላ ምን ደርስባትም አይመስለን ነበር። አየሁ አታይሜን ኢንዱስትሪ በዚህ ብትል እጽዋቱ በዚህ ብትል ተራራው ይሄ ቦታ በቃ ምረበዳ ሆኖ ይቅር ማንም ጥንዶች መጥተው ሲዝናኑ ያገር ሰው እዚህ ቦታ መቀመጫ አጠን እንዳልነበረው ይሄ ቦታ ምረበዳው አይ ጊዜው እኮ ነው። ምን ታረጋዋለህ? በእኛ ጊዜ ይኸው መዝናኛውም ተቀየረ። አሁን በዚህ እኮ አንድ ሰው ሲያልፍ ራሱ አላየንም። አሁን ከኛ ጋር እኮ አንድ ችግር ቢደርስ እኮ ማንም ሊደርስልን አይችልም። ግን ስለዚህ ቦታ ማን ነው የሚመለከተው? የሚመለከተውማ ክፍለ ከተማ በክፍለ ከተማ ስር ውስጥ ስለሆነ ይሄ ቦታ የሚመለከተው ክፍለ ከተማ ነበር። ግን ማንም ወጣት ሂዶ አላመለከተም። ቦታውም በቃ ምረበዳው ነው የቀረ። አሁን እኛም ተሳቀን ያለን እዚህ ቦታ ላይ አሁን ከጀርባ ሌባ መጥቶ ያዘኝ አልያዘኝ እያልኩ ነው ተሳቅቄ ነው ያለው።